ሰላም ውድ የዩቲዩብ ቻናል ተመልካቾች፣ ዛሬ ኪውአር ኮድ እንዴት አድርገን ክሬት እናደርጋለን? የኪውአር ኮድ አጠቃቀሙስ እንዴት ነው? ኪውአር ኮድ ለምን ይጠቅመናል? እነዚህንና ከኪውአር ኮድ ጋር የተያያዘ ጥያቄዎች ካላችሁ በዚህ ቪዲዮ መልሶቻችሁን ታገኛላችሁ ማለት ነው። ኪውአር ኮድ ክሬት እንዴት ይደረጋል? ለምን ይጠቅማል? እንዴት ክሬት እናደርጋለን? የሚሉትን ጥያቄዎች በዚህ መልኩ በመጀመሪያ ብራውዘር ላይ በመግባት ኪውአር ኮድ ሞንኪ ብላችሁ ሰርች ታደርጋላችሁ የምትፈልጉት ቦታ ላይ ማለት ነው። እንደምትመለከቱት ኪውአር ኮድ ሞንኪ ዘ ፍሪ ኪውአር ኮድ ጄኔሬተር ቱ ክሬት ከስተም ኪውአር የሚለው የመጀመሪያው ኢንተርፌስ የምትመለከቱት ኢንተርፌስ ትከፍታላችሁ ማለት ነው። ይህን ኪውአር ኮድ ክሬት ለማድረግ የኦንላይን አፕሊኬሽን በዚህ መልኩ እንደምትመለከቱት ዩአርኤል፣ ቴክስት፣ ኢሜል፣ ፎን፣ ኤስኤምኤስ፣ ቪካርድ፣ ሚካርድ፣ ሎኬሽን፣ ቲዩተር፣ ዩቲዩብ፣ ዋይፋይ፣ ኢቨንት፣ ቢትኮይን እንዲሁም የተለያዩ እኛን የሚገልጹ ነገሮችን በዚህ ክሬት ማድረግ እንችላለን ማለት ነው። እኔ የማሳያችሁ የኔን ዩቲዩብ ቻናል ኪውአር ኮድ ስለሆነ የኔን የዩቲዩብ ቻናል ኪውአር ኮድ ለመስራት ከኔ ዩቲዩብ ቻናል በመግባት ሊንኩን አመጣለሁ ማለት ነው። እናንተም የምትፈልጉትን የራሳችሁን የሆነ ኪውአር ኮድ ለመስራት ከፈለጋችሁ የምትፈልጉትን ማህበራዊ ሚዲያ ሊንክ፣ ለምሳሌ እኔ እንደምትመለከቱት የዩቲዩብ ቻናል ሊንክ እወስዳለሁ ማለት ነው። በመቀጠል ፔስት በዚህ መልኩ ታደርጋላችሁ። እንደዚህ ካደረጋችሁ በኋላ ይህን ኪውአር ኮድ ከለሩን፣ ሎጎውን፣ ዲዛይኑን እናንተ በምትፈልጉት መልኩ መስራት ትችላላችሁ ማለት ነው። ለምሳሌ እኔ የፈለኩት በዚህ ከለር ስለሆነ ከለር እየቀያየርኩ የኔን የዩቲዩብ ኪውአር ኮድ በዚህ መልኩ እሰራለሁ ማለት ነው። መጀመሪያ ከዚህ ጋር በሰፊው የምትፈልጉትን ከለር ወይም ደግሞ ቀለም አይነት ትመርጣላችሁ ማለት ነው። ከዛ እንደምትመለከቱት በአረንጓዴ ከለር ስለመረጥኩት የኔ ኪውአር ኮድ አረንጓዴ ከለር ሆነ ማለት ነው። ክሬት ሎጎ ትላላችሁ ማለት ነው። እናንተ በዚህ መልኩ ትመርጡለታላችሁ ስቴፕ ባይ ስቴፕ። እንዲሁም ደግሞ የከለር ግራዲየንቱን ማሳመር ትችላላችሁ። ደማቅ ወይም ደግሞ ፈዘዝ እንዲልም በራሳችሁ መንገድ መምረጥ ትችላላችሁ። በዚህ አጋጣሚ ለዩቲዩብ ቻናሌ አዲስ የሆናችሁ ትምህርታዊ ነገሮችን የምትፈልጉ ከሆነ የዩቲዩብ ቻናሌን ሳብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ መሆን ትችላላችሁ። ሌላው ከከለር በተጨማሪ የሎጎውን ወይም ደግሞ ኪውአር ኮዱን መሀል ላይ ሎጎ ማስቀመጥ ትችላላችሁ ማለት ነው። እኔ እንደምትመለከቱት እንዳያችሁት የራሴን ፎቶ ሎጎ ለማድረግ ኪውአር ኮድ ላይ አስቀምጬ ነበር። በዚህ መልኩ ክሬት ኪውአር ኮድ እለዋለሁ ማለት ነው። በመቀጠል የመጨረሻው ከስተም ዲዛይን እንዲሁም የእናንተን ኪውአር ኮድ ዲዛይኑን በምትመለከቱት መልኩ ከታች የተዘረዘሩትን ኢሜጆች ወይም ደግሞ ዲዛይኖችን መርጣችሁ የእናንተ የራሳችሁ ኪውአር ኮድ ክሬት ታደርጋላችሁ ማለት ነው። ኪውአር ኮድ በዚህ መልኩ ክሬት ማድረግ እንችላለን። ኪውአር ኮድ ለምን ይጠቅመናል ለሚለው ጥያቄ የእናንተን ዌብሳይት፣ የእናንተን ሶሻል ሚዲያ፣ ኤኒ ሶሻል ሚዲያ ሊሆን ይችላል ኪውአር ኮድ ሰርታችሁ ለምትፈልጉት አላማ ባጭር በሾርት ሜትር ለማስተላለፍ ይጠቅማል ማለት ነው።
ዋት ኢዝ ኤ ኪውአር ኮድ? ኪውአር ኮድ የማይሰራበት ምክንያት፣ ኪውአር ኮድ ኤክስፓየርድ ያደርጋል አያደርግም? ኪውአር ኮድ አብዛኛውን ጊዜ ክሬት በምናደርግበት ሰዓት ክሬት አልሆንም ብሎ የሚያስቸግረን ምክንያት፣ ለምሳሌ ክሬት በምታደርጉበት ጊዜ የእናንተ ኢንተርኔታችሁ ደካማ ከሆነ ኪውአር ኮድ ፌል ያደርጋል ማለት ነው። በዚህ ጊዜ ኪውአር ኮዳችሁን እንደገና ክሬት አድርጋችሁ መጠቀም ትችላላችሁ ማለት ነው። ኪውአር ኮድ ኤክስፓየር ያደርጋል አያደርግም? እንደናንተ ፍላጎት ይወሰናል። ለምሳሌ ኪውአር ኮዳችሁን ወይም ደግሞ ሊንክ ከቀየራችሁ የሶሻል ሚዲያ ሌላ ሶሻል ሚዲያ ከተጠቀማችሁ ኪውአር ኮዱ ኤክስፓየርድ ሊያደርግ ይችላል ማለት ነው። በመቀጠል እናንተ ለምሳሌ ኤስኤምኤስ ለምትፈልጉት ሰው መላክ ከፈለጋችሁ በኪውአር ኮድ አማካኝነት ኪውአር ኮዳችሁ መጀመሪያ ስልክ ቁጥራችሁን ታስቀምጣላችሁ። ኢንዲቴል ስለ እናንተ የሚገልጽ ነገር ታች ላይ በማስቀመጥ እናንተ ለምትፈልጉት ሰው ለምትፈልጉት አላማ የእናንተን የኪውአር ኮድ ኢሜጅ በመላክ ስካን በማድረግ ሙሉ ኢንፎርሜሽን በኤስኤምኤስ አማካኝነት የእናንተን አላማ የምታሳኩበት ነገር ይሆናል። በአጠቃላይ ኪውአር ኮድ በዚህ መልኩ የምትፈልጉት ብራውዘር ላይ በመግባት ኪውአር ኮድ ሞንኪ ብላችሁ ሰርች ታደርጋላችሁ። በመቀጠል የምትፈልጉትን የሶሻል ሚዲያ የእናንተን ሶሻል ሚዲያ ኪውአር ኮድ መስራት የፈለጋችሁት ቦታ በመሄድ ኪውአር ኮዳችሁን ክሬት ታደርጋላችሁ። ኪውአር ኮዱን ክሬት ካደረጋችሁ በኋላ ለእናንተ ለምትፈልጉት አላማ ማስተላለፍ የምትፈልጉት መልእክት ባጭሩ በእናንተ ኪውአር ኮድ አማካኝነት የእናንተን ኤኒ ሶሻል ሚዲያ ፕላትፎርማችሁን ጆይን እንዲያደርጉ አላማችሁን ለመተግበር ይረዳችኋል ማለት ነው። ውድ የዩቲዩብ ቻናሌ ተመልካቾች በመጨረሻ ኪውአር ኮድ ዳውንሎድ ታደርጉታላችሁ ማለት ነው። ታች ላይ በመውረድ ዩር ኪውአር ኮድ ኢዝ ጀነሬቲንግ ይሎኛልኝ። ዩር ኪውአር ኮድ ኢዝ ቢንግ ጀነሬትድ ፕሊዝ ዱ ኖት ሪፍሬሽ ኦር ክሎዝ ዘ ዊንዶ። ኪውአር ኮድ ኦልሬዲ የኔ እንደምትመለከቱት ክሬት ተደርጎ ተጨና በመጨረሻ ሴቭ ታደርጋላችሁ። በምትፈልጉት ስም ኪውአር ኮዳችሁን ለምሳሌ እኔ ኪውአር ኮድ ካሰኝ ብዬ የዩቲዩብ ቻናሌን ኪውአር ኮድ በዚህ መልኩ ሰርቻለሁ ማለት ነው። በመጨረሻ ዳውንሎድ የተደረገው ለምፈልገው ሰው ለምፈልገው አላማ በመላክ የኔን ዩቲዩብ ቻናል እንዲቀላቀሉ አደርጋለሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ።